ኢትዮጵያ ውስጥ ሆናችሁ $10 ማለት ስንት ብር እንደሆነ ታውቃላችሁ? እዚህ ጋር የምታዩቸው ሰዎች እሱ ሰዎችን አስተምረው በሰዓት የሚያስከፍሉትን ዋጋ ነው ያስቀመጡት። ለምሳሌ እዚህ ጋር የምታዩት $10 ዛሬ ማሳያችሁን ስራ ሰርታ በሰዓት $10 ታስከፍላለች። በኢትዮጵያ 1800 ብር አካባቢ ማለት ነው። ስለዚህ ዛሬ ማሳያችሁ ስራ ላይ ማናችሁም አንቺን የምትሉበት አይነት ምንም አይነት ምክንያት አይኖርም። ምክንያቱም የምትናገሩበትን ቋንቋ ኦሮምኛ ተናጋሪነት ለኦሮምኛ ተናጋሪ የሚሆን ስራ አለ። አማርኛ ተናጋሪ ከሆንክ ለአማርኛ ተናጋሪ የሚሆን ስራ አለ። ትግርኛ፣ አፋርኛ፣ ወላይትኛ በሁሉም ኢትዮጵያ ውስጥ ባሉ ቋንቋዎች ሁላ መስራት የምትችሉት ስራ ነው ይላችሁ መጣው። ስለዚህ ይሄንን ስራ ዛሬ ያልሰራችሁ መቼም ኦንላይን ስራ እንሰራለን ብላችሁ እንዳታስቡ። ስራው ምንድነው? ቋንቋ ማስተማር ነው። ቋንቋ ማስተማር ስላችሁ የዕለት ተዕለት ኑሮዎቹን ከሰዎች ጋር ማውራት ነው ከእናንተ የሚጠበቀው። ማንን ነው የምታስተምሩት? ኢትዮጵያዊ ሆነው ውጭ ሀገር ላይ ተወልደው ያደጉ ያሉ ወይም ውጭ ሀገር ላይ ያደጉ ለምሳሌ ቤተሰቦቻቸው ኢትዮጵያዊ ናቸው፣ ግን አማርኛ መናገር የማይችሉ ልጆች አሉ ያላቸው ብዙ ኢትዮጵያዊ ቤተሰቦች አሉ። ኦሮምኛ መናገር ወይም እንደዚህና ልጆቻቸውን ለማስተማር ጊዜ ስለሌላቸው እናንተ እዚህ አካውንት ላይ ተመዘገቡና እዚህ ላይ አካውንት ክሬት አድርጋችሁ እነዛ ልጆች ታስተምራላችሁ ማለት ነው። እናንተ ይሄ ማስተማር ስላችሁ ደግሞ ምንም አይነት የትምህርት ማስረጃ አይጠይቃችሁም በነገራችን ላይ። እና ደግሞ የተጋነነ ሳይሆን ማውራት ነው ከልጆቹ ጋር። ትምህርት ቤት ውሎ እንዴት እንደነበሩ ከቤተሰብ ጋር ያላቸው ነገር፣ ኢትዮጵያ ውስጥ ስላለ ነገር ኖርማል ወሬ እናንተ ከጓደኞቻችሁ ጋር ስትገናኙ እንደምታወሩት አይነት ወሬ እነዛ ልጆች ታወራቸዋላችሁ ማለት ነው። ስለዚህ ምንም አይከብድም ማለት ነው። ተግባብተናል። ስለዚህ ወደሚቀጥለው እርምጃ እንሄዳለን። እዚህ ላይ ለመዝገብ የሚያገለግላችሁ ሊንክ ቴሌግራም ላይ አስቀምጥላችኋለሁ። ቀጥታ ቴሌግራም ላይ ሄዳችሁ ማስቀምጥላችሁ ሊንክ ስትነኩ እዚህ በመዝገቢያ ቦታ ላይ የሚመጡት አይቶኪ ይባላል። በስልክም አለ በኮምፒውተርም አለ። ስለዚህ ኮምፒውተር የለኝም ብላችሁ እንዳትተውት፣ በስልክም ይሰራል ማለት ነው። ፕሌይ ስቶር ላይ ሄዳችሁ ማውረድ ትችላላችሁ። ዳሽቦርዱ እዚህ ጋር የምታዩትን ይመስላል። እናንተ እዚህ ጋር ምንድነው በመጀመሪያ ሳይን አፕ ወይም ደግሞ አፕላይ ታደርጋላችሁ። ምክንያቱም አዲስ ስለሆናችሁ ከዚህ በፊት ስላልተመዘገባችሁ ኢሜይላችሁን ተጠቅማችሁ ትመዘገባላችሁ። ኢሜይል ማለት ጎግል አካውንት ማለት ነው። ስልክ ኖሮት ደግሞ ጎግል አካውንት የሌለው ሰው የለም። ቀጥሎ አፕላይ ወይም ደግሞ ሳይን አፕ የሚለውን ስትነኩ እዚህ ጋር የተለያዩ መመሪያዎች ይመጡላችኋል። እነዚህ ሩሎች እናንተ ገብታችሁ እያያችሁ ጊዜ መፍጀት አይጠበቅባችሁም። ምክንያቱም እሱ የኔ ስራ ነው ለእናንተ ማስረዳት። እዚህ ጋር ስታርት ዩር አፕሊኬሽን የሚለውን ትነካላችሁ። ከስር ሳይን አፕ የሚለውን ነክታችሁ ኢሜይል ትመርጣላችሁ፣ ስልካችሁ ላይ ያለውን ኢሜይል። እኔ ከዚህ በፊት ስለተመዘገብኩኝ 2 ጊዜ አንድ ዲቫይስ ላይ መመዝገብ አይቻልም። ባጭሩ ያለውን ነገር ልንገራችሁ። እዚህ ጋር ስትገቡ ይጠይቃችኋል። እዚህ ጋር ፕሮፌሽናል ናችሁ ወይስ ኮሚኒቲ ቱቶር ናችሁ ይላችኋል። እናንተ የትምህርት ማስረጃ ያላችሁ ፕሮፌሽናል ብትሉት አሪፍ ነው፣ ምክንያቱም ክፍያችሁን ከፍ ማለት ትችላላችሁ። ግን ኮሚኒቲ ቱቶር የሚለውን ትመርጣላችሁ። ኮሚኒቲ ቱቶር የሚለውን ስትመርጡ እናንተ ልክ እንደ ቤተሰባዊ አይነት ትምህርት ማለት ነው ታስተምሩት። በመቀጠል እድሜያችሁን ይጠይቃችኋል። ምን ቋንቋ ነው የምትችሉት፣ ምን ማስተማር ነው የምትፈልጉት ምናምን ይላችኋል። ከዛ በኋላ ስለራሳችሁ የሆነ ነገር ግለጹ ይላችኋል። እንደገና ደግሞ የ3 ደቂቃ ወይም የ2 ደቂቃ ቪዲዮ ደግሞ በስልካችሁ ግልጽ የሆነ ቦታ ላይ ብርሃን ያለው ምንም ጫጫታ የሌለበት ቦታ ላይ ሆናችሁ ስልካችሁን ታስቀምጡና እኔ እከሌ ይባላለሁ፣ የምኖረው ኢትዮጵያ ውስጥ ነው፣ እድሜ ይሄን ያክል ነው፣ በእንደዚህ አይነት ነገር ልጆቻችሁን ብትሰጡ እንደዚህ ያስተምራለሁ ምናምን እንደዚህ ይችላልው፣ ይሄን ነገር አውቃለሁ ምናምን ብላችሁ ስለራሳችሁ ዝም ብላችሁ የ2-3 ደቂቃ ቪዲዮ ቆይ ውስጥ ላይ ያሳያችኋለሁ። የተለያዩ ሰዎች ውጪ ላይ የሚኖሩ ሰዎች ስለራሳቸው መግለጫ ያስቀምጡትን ቪዲዮ እነዛን እያያችሁ እናንተም ከዛ ጋር ተመሳሳይ የሆነ ከእናንተ ብቻ ያው በብዛት ልጆችን ስለሆነ የምታስተምሩት ፈገግ ባለ ፊት ይሄ ኮስተር ሳትሉ ምናምን ጸዳ ያለች ቪዲዮ ቀለል ብላችሁ ለልጆቻቸው ተመራጭ እንድትሆኑ የሚያደርጓችሁ ዝንጥ ብላችሁ ምናምን ነገር ሳክስ ምናምን ቢኖረው አሪፍ ነው። ስለራሳችሁ የ2 ደቂቃ የ3 ደቂቃ ቪዲዮ ሰርታችሁ ደግሞ ፕሮፋይላችሁ ላይ አፕሎድ ታደርጋላችሁ ማለት ነው። ያ እናንተን ሰዎች እንዲመርጧችሁ ይረዳቸዋል። ከዛ በተረፈ ምንም የሚካበድ ነገር የለውም። በቃ ቀጥታ ወደ ውስጥ ነው የምትገቡት። አፕላይ ምናልባት እናንተ መጀመሪያ ላይ ሰሚት ስታደርጉ አፕሩቭ ለመደረግ እስከ 10 ቀን ድረስ ይፈጃል። ስለዚህ ዛሬ ተመዝገቡና እናንተ 10 ቀን ድረስ ደግሞ ትዘጋጃላችሁ ማለት ነው። አፕሩቭ ከተደረጋችሁ በኋላ ቀጥታ ስራው ወደምትሰሩበት ቦታ ነው የምትገቡት። ወደ ውስጥ እንደገባችሁ እንደነገርኳችሁ ዳሽቦርዱ እዚህ ጋር ነው የሚመስለው። ይሄን ያለው ነው የሚመስለው። ያው ጌት ስታርት ባይ ፋይንዲንግ ኤ ቲቸር የሚላለ ስራ ፈላጊ ደግሞ ከሆናችሁ እዚህ ጋር ለምሳሌ ቲቸሮችን ስትፈልጉ ይኸውላችሁ የተለያዩ ሰዎች አሉ። ፍሬንድ እዚህ ጋር $5 አስቀምጧል። ይሄኛው $10 አስቀምጧል። ኮሚኒቲ ቱቶር ናቸው። ይሄኛ እንደምታዩት $10 ያስቀመጠው፣ ይሄኛው ደግሞ ፕሮፌሽናል ነው $5 ነው ያስቀመጠው። ይሄኛው እንደምታዩት ያው ምንም አይነት የትምህርት ማስረጃ ሳይኖረው $10 አስቀምጧል። ይሄ ግን ፕሮፌሽናል ቲቸር ሆኖ የትምህርት ማስረጃ እያለው $5 ነው ያስቀመጠው። ከሁለቱ እናንተ ብትሆኑ የትኛውን ነው የምትመርጡት? ከላይ ያለውን $5 ያስቀመጠው ምናልባት ተገላቢጦች ነው የሆነው። ይሄኛው ሰውዬ ማለት ነው $5 አስቀምጦ ይሄ ፕሮፌሽናሉ ነበር 10 ማስቀመጥ የነበረበት። ገባችሁ? ምክንያቱም እናንተ አሁን እዚህ ጋር ኮሚኒቲ ቱቶር ስትሆኑ መጀመሪያ ዝቅ ያለ ዋጋ ነው ማስቀመጥ ያለባችሁ። ዝቅ ባለ ዋጋ ተጀምሩና በኋላ ላይ ሰዎች እየለመዷችሁና እያወቋችሁ ሲመጡ በኋላ ላይ እንደገና ስታሮች ይሰጧችኋል። ሰዎች ከክፍያ ውጪ እናንተ አስተምሯቸው ከጨረሳችሁ በኋላ ስታር ስጡ ትባላላችሁ። ለዛ ሰው ስታር ትሰጣላችሁ። 5 ስታር እና ፕሌይ ስቶር ላይ ስታር እንደሚሰጠው ማለት ነው። ስታራችሁ ከፍ ያለ ሌቭላችሁ ከፍ ያለ ሲመጣ እንደምታዩት እዚህ ጋር ቢግነር፣ ኤሌመንተር፣ ኢንተርሚዲየተር እና የሚላል
እናንተ ከፍ ያለ ሌቭል ላይ ስትደርሱ ዋጋችሁን እየጨመራችሁ ትመጣላችሁ። እዚህ ጋር እንደምታዩት እቺ አሁን $12 አስቀምጣለች። ምናልባት ብዙ ሰርታ ሊሆን ይችላል። ከአሜሪካ ናቸው። እዚህ ጋር እንደምታዩት ካናዳ አለ። በዓለም አቀፍ ደረጃ ነው ያለው። ብዙዎቹ ያው ከአሜሪካ ናቸው። እዚህ ጋር ኮሎምቢያ አለ። ኢትዮጵያውያንም በብዛት አሉ ጓደኞቼ። በነገራችን ላይ እዚህ ጋር ሰርች አድርጋችሁ መፈለግ ትችላላችሁ። እንደምታዩት ያው ኢትዮጵያውያን ያሉበት ቦታ ላይ ሄጃለሁ። ያው ኢትዮጵያ ብላችሁ ሰርች ታደርጉና እናንተም እዚህ ጋር እንደምታዩት ቤዛዊት ሙልጌታ የሚላለ ስፒክ አማሪክ እና ኔቲቭ ላንጉዌጅ ደግሞ እንግሊሽ ብላለች። እንደምታዩት እዚህ ጋር ቪዲዮ አስቀምጣለች የራሷን ቪዲዮ። Hello everyone, this is Bezayit, a native Amharic speaker from Addis Ababa, Ethiopia. አሁን እንደምታዩት ያው ባህላዊ ነገሮች ምናምን ኢትዮጵያ ውስጥ ስላሉት ነገር እቺ ልጅ እየገለጸች ነው ራሷን። ሌላ እዚህ ጋር ያው ስንት ነው የምታስከፍለው? እሷን $15 ነው። ያው ፕሮፌሽናል ቲቸር ናት እቺ። እዚህ ጋር ያው ናድር የሚል አለ። ኮሚኒቲ ቱቶር ነው $15 ያስከፍላል። አማርኛ፣ እንግሊዝኛና ትግርኛ እችላለሁ እያለ ነው። እናንተም እንደዚህ እቺ አሁን ካናዳ ነው ያለችው ግን ኢትዮጵያዊ ናት እና አማርኛን እና እንግሊዝኛን አስተምራለሁ እያለች ነው። እንደምታዩት ያው የሷን ቪዲዮ ይሄንን ይመስላል እዚህ ጋር እንደምታዩት ያውላችሁ አፌን የፈታሁት በእንግሊዝኛ ነው እና ደግሞ እንደዚህ ቋንቋችን እችላለሁ የተወለድኩት ኢትዮጵያ ነው እያለች ነው። ዳግማዊት $10 ታስከፍላለች። ኮሚኒቲ ቱቶር ናት። ምንም የትምህርት ማስረጃ የላትም። ስታር ደግሞ ቅድም ያልኳችሁ ይሄ ነው። እንደምታዩት ያሁን 4.8 ስታር አለው። 36 ሌሰኖችን ሰጥቷል። እቺ ደግሞ ያው 1121 ስራዎችን ሰርታ ሌሰኖችን ሰጥታለች እስካሁን ድረስ 5 ስታር አላት። እንደምታዩት እቺም ኮሚኒቲ ቱቶር ናት። በነገራችን ላይ ፕሮፌሽናል አይደለችም። I'm native Amharic teacher and from Ethiopia ምናምን ብላ ፕሮፋይሏን ደግሞ እንደዚህ ጽፋለች። ቪዲዮ ደግሞ እዚህ ጋር አስቀምጣለች። እንደምታዩት 1200 ምናምን ስራ ሰርታለች። ሰላም ጤና ይስጥልኝ። ዳግማዊት native Amharic speaker from Ethiopia። እቺን በእንግሊዝኛ በነገራችን ላይ ሙሉ ቪዲዮ በእንግሊዝኛ አይደለም። እናንተ ይሄ መጀመሪያ መግቢያውን ብቻ እቺ ራሳችሁን የምትገልጹዋን ነገር ብቻ ትንሽ በእንግሊዝኛ ተናገራላችሁ። ምክንያቱም ያው እነሱ አክሴፕት አድርጓችሁ ስራ ሲሰጧችሁ፣ ግን ልጆቹን የምታስተምሩት ሙሉ ለሙሉ በአማርኛ ነው። ስለዚህ እናንተ እንግሊዝኛ ማውራት እንኳን የሚያስቸግራችሁ ከሆነ ያው ሰዎች የሚናገሩትን ነገር ጽፋችሁ ያዙና ስሙን በራሳችሁ ቀይራችሁና የራሳችሁን ነገር ጨምራችሁበት እንደዚህ ከፈለጋችሁ ተወልጄ አደግኩት። ስለዚህ ኢትዮጵያ ውስጥ እንደምታዩት አሁን በአማርኛ ነው ያው መግቢያው ነው እንግሊዝኛ የተጠቀመችው። ከዛ በኋላ አማርኛ ነው የምትወራው። በስፋት ከሚናገሩ ቋንቋዎች መካከል አንዱ አማርኛ እንደመሆኑ መጠን አማርኛን በደንብ አቀላጥፌ ይናገራል። እንደምታዩት ይኸውላችሁ እንደዚህ አይነት ገለጻ ማለት ነው እናንተ የምታደርጉት። የትምህርት መስጫው ቋንቋ እንግሊዝኛ ስለሆነ በቃ አያችሁ እንደዚህ አነስ ያለች ቁልጭ ያለች ፕሮፋይል ነው ማለት ነው የምታስገቡት ለእናንተ። ይሄንን እንድታውቁ ስለፈለኩ ነው እዚች መሃል ላይ እቺን ቪዲዮ የቀላቀልኩላችሁ። እናንተም ይሄው በእንደዚህ አይነት መንገድ የራሳችሁን ፕሮፋይል ፎቶ ምናምን አያችሁት። ፕሮፋይላቸውን እዩ እዚህ ጋር በነገራችን ላይ ፈገግ ብሎ ምናምን የሚያማምር ፎቶ ነው ያደረጉት ሁሉም። እንደዚህ ደግሞ ተምብሌን ምናምን ማስቀመጥ ትችላላችሁ ለራሳችሁ ከፈለጋችሁ። ይሄው ስፒክ አማሪክ ዊዝ ኮንፊደንስ አማርኛ በኮንፊደንስ ተናገሩ ብሎ እንደምታዩት ተምብሌን ማስቀምጧል። ይሄንን መስራት ትችላላችሁ ማለት ነው። በጣም ቀላል ነው ጓደኞቼ፣ አትፍሩ። ዝም ብላችሁ ሞክሩት። ምንም የምታጡት ነገር የለም። ምንም የምትከስሩበት ነገር የለም። ባይሳካ ነው ግፋቢል። ካልተሳካ ደግሞ ምንም ገንዘብ ኢንቨስት ስለማናረግ ምንም የምንከስረው ነገር የለም። ትምህርት ይሆናል። ወደፊት ሌላ ስራ ደግሞ ሲመጣ የበለጠ እንድናቅ። አካውንት ከፈለጋ ይሄ ካልተሳካ ሌላ አካውንት ደግሞ እየደገማችሁ ትከፍታላችሁ ማለት ነው። በሌላ ኢሜል በሌላ ዲቫይስ ምንም አያስቸግርም ይሄ። ስለዚህ እናንተ እዚህ ጋር አሁን ባሳያችሁ መሰረት ትመዘገቡና አካውንታችሁ አፕሩቭ እስኪደረግ ድረስ ትጠብቃላችሁ ማለት ነው። ከዛ በኋላ ሰዓት ታስቀምጣላችሁ። በሰዓት ነው እየገባችሁ $5 $10 ካስቀምጣችሁ ለምሳሌ እናንተ ለመጀመሪያ ጊዜ ትገቡና ያ ልጅ ይመጣል። ቪዲዮ ኮል ነው የምታወሩት። ያው በስልካችሁም ይሆናል ፊት ለፊት አስቀምጣችሁ ልጁን ሰላም ነው እንዴት ነው ብሎ ምናምን ብላችሁ ይሄ ቤተሰቦቻቸው በስራ ቢዚ ስለሚሆኑ እና ጊዜ ስለሌላቸው እናንተ ልክ እንደ ፍሬንድ ሆናችሁ ታወራላችሁ ማለት ነው ከልጆቹ ጋር አንድ ሰዓት ካወራችሁ በሰዓት $10 ካስቀምጣችሁ $10 ታገኛላችሁ። $15 $5 ከሆነ ልክ እንዳስቀምጣችሁት ነው። ስለዚህ ብዙ ባስተማራችሁና ብዙ ሌሰን በሰጣችሁ ብዙ በቆያችሁ ቁጥር የምታገኙት ክፍያም እንደዛው ይጨምራል ማለት ነው። እዚህ ጋር ይሄው ሰዓት ትመርጣላችሁ። እኔ የሚመቸኝ እናንተ ናችሁ። በነገራችን ላይ የምትምትሉት ግሩፕ ኮርስም መስጠት ትችላላችሁ። ይሄ ሲንግል ኮርስ ነው። ግሩፕ ኮርስም ደግሞ እዚህ ጋር መስጠት ትችላላችሁ። ግሩፕ ኮርስ ማለት ደግሞ በአንድ ጊዜ 5 ልጆች 6 ልጆች 10 ልጆችን በአንዴ ማለት ነው። ልክ እንደ ቪዲዮ ኮል ገብታችሁ እንደ ዙም አይነት ነገር ላይ በአንድ እነሱን ታስተምራላችሁ። ልጆቹ ላይ ይገባሉ። እናንተ ታዋሯቸዋላችሁ ማለት ነው። እርስ በርስ እንዲግባቡ እንደዚህ በለው ሰላምታ እንደዚህ ነው የሚሰጠው። መልስ ስትባል ምናምን አመሰግናለሁ እንደዚህ ትላለህ ምናምን እያላችሁ ቀላል በቃ እናንተ ይሄ ትምህርት ቤት የምታዩቸውን አይነት አስተማሪዎች ሳይሆን ልክ እንደ ጓደኛ ሆናችሁ ከልጆቹ ጋር የምታወሩት። ስለዚህ እንደነገርኳችሁ መግቢያው ላይ ስራው በጣም ቀላል ነው ማለት ነው። እስቲ እንዴት ነው ስለ ስራው ያላችሁ ነገር? ይከብዳል ብላችሁ ታስባላችሁ ወይስ ቀላል ነው? ኮሜንት ላይ ያሳውቁኝ። በዚሁ አጋጣሚ ያልገባችሁ ነገር ካለም እንደዛው ጻፉልኝ። በሚቀጥለው ደግሞ ስራዎችን እንዴት እየሰራን እናያለን። እንዴት ደግሞ
የሰራነውን ገንዘብ እንደምናወጣ ማሳያችኋለሁ። የዛሬው ቪዲዮአችን የኔ ምስል ነበረ። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። ለእናንተ ለመመለስ ዝግጁ ነኝ። ጥያቄ ካላችሁም ጠይቁኝ፣ መልስላችኋለሁ። ኮሜንት ላይ ቪዲዮ ላይክ አድርጉት፣ ለጓደኞቻችሁም ሼር አድርጋችሁ ይሄንን ስራ እንዲጀምሩ አድርጉ። ሰዎችንም ስትጋብዙ ደግሞ ተጨማሪ ቦነስ ስለምታገኙ ሪፈራል ሊንካችሁን እዚህ 3 ሰረዛው ላይ ገብታችሁ ውሰዱና እዚህ 3 ሰረዛው ላይ ገብታችሁ ሪፈራል ሊንካችሁን ውሰዱና ደግሞ ጓደኞቻችሁንም ጋብዙ። በዛም ተጨማሪ ክፍያ ታገኛላችሁ። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የኖቲፊኬሽን ምልክቷን አብሩ። የሚቀጥለውን ቪዲዮ ስለቅ ኖቲፊኬሽን እንዲደርሳችሁ። ቪዲዮአችን የኔ ምስል ነበረ። በሚቀጥለው ቪዲዮ እስከምንገናኝ ድረስ እነዚህ ቪዲዮዎች እያያችሁ ጠብቁኝ።